ዛሬ ይዤላችሁት የመጣሁት ፕሮግራም በጣም አስደናቂ፣ አስገራሚ በዚህ ዘመን ይከሰታል ይካሄዳል ብለን የማናስበው የማናምነው ነው። በዚህ ዘመን ያለ አንድ በጣም ትልቅ ባለስልጣን ይህን ጉዳይ ፈጸመ ብለው ቢነግሩን ኧረ ውሸት ነው፣ ሳክስ ነው፣ ለወሬ ማጣፈጫ ነው ብለን የምናልፈውና የማናምነው ጉዳይ ግን እውነት የሆነን ጉዳይ ነው ይዤላችሁ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦች? ለቤቱ አዲስ የሆናችሁን ሀሩን ሚዲያን ሰብስክራይብ አድርጉ። እንደዚሁ ደግሞ እንደዚህ አይነት አስገራሚ የሆነ ፕሮግራሞች እንዲመጡላችሁ የደወል ምልክቷን መንካት አትርሱ። ፕሮግራሙ ቪዲዮ ምንድነው ይሄ አስገራሚ ሰውዬውስ ማን ነው የሚለውን በዝርዝር እነግራችኋለሁ። ሰማያዊ ላስቲክ ለብሶ በጎዳና ላይ የተኛው ማይክ ኦፍማን በአጠገቡ በላስቲክ ተጠቅልለው በብርድ ልብስ ከተኙ የጎዳና ተዳዳሪዎች ጋር እያወራ ነው። ይህ ሰው ማን ነው እነግራችኋለሁ። ይህ ሰው አንዱን ቀን በአውራ ጎዳናዎች ላይ፣ በሌላ ቀን ደግሞ ምሽት በድልድዩ ስር እየተኛ በጎዳና ተዳዳሪዎች ጋር እየተመገበ ሲያወራና እነሱ ጋር ሲጫወት ይቆይና ላስቲኩን ለብሶ ይተኛል እነሱ ጋር። በጣም ይገርም ነው። አሮጌ ልብስ ለባሹ ማይክ ኦፍማን በዚህ ጎዳና ላይ ቆይታው ብዙ ወዳጆች አፍርቷል። እንግዲህ ብዙ ጊዜ ነው የቆየው። ብዙዎች የልባቸውን አውርተውታል። ለምን ወደ ጎዳና እንደወጡ፣ የጎዳና ህይወታቸው ምን ያክል አስቸጋሪ እንደሆነ ሳይደብቁ ሁሉንም ነገር ዘርግፍ አድርገው ነግረውታል። እነሱ ስለ ማይክ ኦፍማን አያውቁም እንጂ እሱ ስለ እነሱ ብዙ ነገር ያውቃል። በጎዳና ላይ ያወቃቸው ወዳጆቹ እነሱ ማን እንደሆነ ቢያውቁ ኑሮ አንደኛ ይደነግጣሉ፣ ሌላው ደግሞ እንደዚህ ወዳጅ አድርገው የልባቸውን አይነግሩትም ነበረ። ይሄ ሰው ማን ይመስላችኋል? የዚህ ከተማ ከንቲባ ነው። እኔ እኮ የዚህ ከተማ ከንቲባ ማይክ ኦፍማን ነኝ ቢላቸው እንዴት ሊደነግጡ እንደሚችሉም ሁላችንም የምናውቀው ነው። ደግነቱ አልነገራቸውም። ለምንድን ነው ይህን ማድረግ ያስፈልገው? እንዴት የሚታመን ነው? በአሜሪካን እንግዲህ ኮሎራዶ የምትገኘው የአውሮራ ከተማ ከንቲባ የሆነው ማይክ ኦፍማን የጎዳና ህይወቱን አስከፊነት መንስኤ በሚመጣለት ሪፖርት ከማወቅ ይልቅ አስከፊ ህይወት ራሱ ኑሮ ለማወቅና ችግሩን ከራሱ ለመረዳት እንዲሁም መፍትሄውን ለመፈለግ በሚል ነበረ በ2021 ላይ ለአንድ ሳምንት ቡትቶ ለብሶ ጎዳና የወጣው። ኦፍማን ይህንን ካደረገ በኋላ እንግዲህ የጎዳና ተዳዳሪነትን ከምንጩ ለመቀነስ ምን ማድረግ እንዳለበት አቅዶ ስራ ላይ ማዋል ጀመረ። አዳዲስ የስራ እድሎችን መክፈትና የመሳሰሉ መፍትሄዎችን ቀርጾ በተግባር እንዲውል አድርጓል ማለት ነው። በጣም የሚገርምና የማይታመን ከንቲባ ነው። ሌላው ትልቁ ነገር ደግሞ ከንቲባው ማይክ ኦፍማን በአውሮራ ጎዳና ላይ የወደቁ ሰዎችን የሚያስጠልል ትልቅና ዘመናዊ የመጠለያ ማዕከል አስገንብቶ ለስራ ላይ እንዲውል አድርጓል። ከ2019 ጀምሮ እስከ አሁን ድረስ የአውሮራ ከተማ ከንቲባ ሆኖ እያገለገለ የሚገኘው ማይክ ኦፍማን አሁን ላይ እንደ ድሮ ጎዳና ላይ አይተኛም። አሁን በሳምንት አንድ ቀን ጁማ በቅርብ ዓመታት ወደ አስገነባው ቬልተር ይሄድና እዛ ያድራል። በጣም ነው የገረመኝ። እንደ በፊቱ ማንነቱን ደብቆ ሳይሆን ያው እንደ አውሮራ ከንቲባነቱ ጁምዓ ምሽት ይሄድና በዛ ያሉትን ሰዎች ጎብኝት ያደርጋል። አገልግሎት አሰጣጡን እያየ እዛው ደግሞ እራቱን በልቶ ያድርና ሲነጋ በዛ ያሉትን ሰዎች ቁርስ አብልቶ ወደ ትልቁና ወደሚያምረው ቢሮ ይሄዳል ማለት ነው። በጣም የማይታመንና የሚገርም ነው ማለት። እንደዚህ ካልሆነ ለውጥ ሊመጣ አይችልም። አስባችሁታል? እስኪ አገናዝቡ። አንድ ትልቅ የአሜሪካ ከተማ ከንቲባ የጎዳና ተዳዳሪዎችን ችግር ለመቅረፍ ሲባል ራሱ ጎዳና ተዳዳሪ ሆኖ በስውር ችግራቸውን ሰማ። እንኳን አንድ የከተማ ከንቲባ አንድ ቀበሌ ላይ ያለ ካቢኔ ተውት፣ ዞሮ እንዴት እንደሆነ ታውቁታላችሁ። ግን በዚህ ልክ ካልተሰራ መፍትሄ ሊመጣ አይችልም። በቃ ይሄ ነው። በቃ ለህዝብ ማሰብ የሚባለው ለህዝብ መጨነቅ የሚባለው ጉዳይ ይሄ ነው። ስለዚህ ሁላችንም በዚህ ልክ ካልተግባባን፣ ዝቅ ብለን ወርደን የህዝቡን ችግር በዚህ ልክ ካላወቅነው መፍትሄ ሊመጣ አይችልም። ችግሩንም ልንረዳ አንችልም። በጣም ስለገረመኝ ነው። አብዛኞቻችን ትምህርት እንወስድበታለን ብዬ
ስላሰብኩ ነው ይዤላችሁ የመጣሁት። ከተመቻችሁ መረጃው ኮሜንት አድርጉልኝ። ሌሎችም ስለምን ጉዳይ እንድሰራላችሁ የምትፈልጉትን ኮሜንት ላይ ጻፉልኝ። ሐሳብ አስተያየታችሁ ለኔ ገንቢ ነው። ለአላህ ብዬ እወዳችኋለሁኝ። ይሄንን ቪዲዮ እንግዲህ ለሌሎችም ሼር አድርጉላቸው። ናህር ሚዲያ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።